ሰላም እንዴት ናችሁ? የታይገር ፋሚሊ በሙሉ ሁሉ ሰላም አይደል? ባነሩን ከላይ አይታችሁታል ብዬ አስባለሁኝ። በዛሬ ቪዲዮ እነዚህ ነገሮችን አጠር አድርገን የምንመለከት፣ አንደኛ አፕሊኬሽኑ አላማው ምንድነው? የሚያገኘው ጥቅም ምንድነው? ለእኛስ ታስክ የሚሰጠን በነፃ ምን አይነት ጥቅም ቢያገኝ ነው የሚል አለ። ሁለተኛ ደግሞ አሁን ባለንበት ሁኔታ እኛ የሚጠበቅብን ነገር ምንድነው? አፕሊኬሽኑ ላይ ምን ማድረግ አለብን እና ገንዘብ የምንሰራባቸው መንገዶች ምን ናቸው የሚል አለ። ሶስተኛ ደግሞ ከሳምንት በኋላ ይህን ያክል ካገኛችሁ ኤክስቼንጅ ታደርጋላችሁ የሚል አለ። ኤክስቼንጅ ማለት ምንድነው? ኤክስቼንጅ በማድረጋችን የምናገኘው ጥቅም የሚለውን፣ ከዛ በተጨማሪ ደግሞ ከ7 ቀን በኋላ የሚሰጠን ታስክ ስንት ነው ይላል። አራተኛ ደግሞ ያው ሲኦ ፋውንደር እንዴት እንደምትሆኑ ነው። ሲኦ ፋውንደር ሰዎችን ኢንቫይት ስታደርጉ ኢንቫይት ያደረጋችሁት ሰው አካውንቱን ቬሪፋይ ሲያደርግ 1000 ዳይመንድስ ይሰጣችኋል። እሱንም በደንብ እንመለከታለን እና ብዙ ነገር የምታገኙበት ነው። አጠር ባለች ቪዲዮ እስከ መጨረሻው ድረስ በደንብ ተከታተሉት። አንደኛ አፕሊኬሽኑ የሚያገኘው ጥቅም ምንድነው? አላማውስ ምንድነው? ለምንድነው ለኛስ በነፃ ታስክ የሚሰጠን የሚላል። ይህንን አጠር ባለመልኩ ቲክቶክ ላይ ትረዱታላችሁ ብዬ አስባለሁ። አሁን ቲክቶክ አፕሊኬሽን አላማው ምንድነው ብለን ጠይቀን እናውቃለን? የቲክቶክ አፕሊኬሽን ዋና አላማው የሆነ በመጀመሪያ ኮይን ያመረተ፣ ግልጽ ነው አይደል? አሁን የሆነ እቃ ሲኖራችሁ እናንተ ለሰዎች እቃውን የምትሸጡበት መንገድ አለ አይደል? ሰዎችን ይሄን ያክል እቃ ተሸጥክልኝ ትርፉን ይሄን ውሰድ፣ ወይ ደግሞ የተለያየ መንገድ ተጠቅማችሁ ትሸጣላችሁ። ልክ ቲክቶክ ኮይኑን ካመረተ በኋላ ኮይን ከያዘ በኋላ ያንን ኮይን ለህዝቡ በዶላር ለመሸጥ ሲያስብ ቲክቶክ አፕሊኬሽን ነው ያሰበው። ሰው ቲክቶክ አፕሊኬሽን ሲያስብ መዝናኛነትን ማለት ነው። ሰውን ለመሰብሰብ ቲክቶክ ላይ መዝናኛነትን፣ አሁን እናንተ ኦዲየንስ የሆነ ነገር ለማምጣት የምትጠቀሙት መንገድ አለ አይደል? እቃችሁን ለመሸጥ የተለያየ ነገር ለማስተዋወቅ ቲክቶክ የተጠቀመው መዝናኛነትን ነው። ሰው ለመዝናናት አጫጭር ቪዲዮዎችን ለማየት ሲገባ ከመሃል ታዋቂ ሰዎች ይፈጠራሉ አይደል? ታዋቂ ሰዎች ተፈጠሩ ማለት ደግሞ ጊፍተር ይኖራል፣ ጊፍት የሚሰጥ ይኖራል ላደነቀው ሰው። ያ ጊፍተር ኮይን ከየት ነው የሚያመጣው? ከኮይን ሴለር። በደንብ አዳምጡኝ። ያ ኮይን ሴለር ደግሞ ከአፕሊኬሽኑ ነው ሪቻርጅ የሚያደርገው ማለት ነው፣ ኮይን የሚሸጡ ቢኖሩ። አሁን ቲክቶክ ምን አደረገ ማለት ነው? ያመረተውን ኮይን በዶላር ቀየረ፣ ሸጠ ማለት ነው። ሁለተኛስ ያ ኮይን ጊፍተሮች እንግዲህ ታዩታላችሁ፣ በኢትዮጵያ በየቀኑ በዓለም ብዙ ተጠቃሚ ያለው ቲክቶክ አፕሊኬሽን ነው እና ብዙ ጊፍት ይኖራል። ያ ጊፍት ሲሰጥ አፕሊኬሽኑ ዝም ብሎ አይደለም ጊፍቱን ቀጥታ የሚሰጣቸው። አሁን ለምሳሌ አንድ ጊፍተር 1 ሚሊዮን ብር ለታዋቂ ሰው ቢሰጥ ጊፍት 500 ሺህ ብር አይደርሰውም። ያ ማለት ቲክቶክ ከግማሽ ፐርሰንት በላይ ያለውን ነው የሚወስደው፣ ወደ 60 እና ከዛ በላይ ፐርሰንት ይወስዳል። ሁለት ጥቅሞችን አገኘ። እንግዲህ ውስጥ ለውስጥ እንግዲህ የሚሰራቸው ብዙ አይነት መንገዶች ሊኖሩ ይችላል፣ ግን ዋናውን ሀሳብ ተረድታችሁታል ብዬ አስባለሁ። ኮይኑን ማንቀሳቀስ መሸጥ የሚያገኘው ፐርሰንት አለ፣ በእነዛ መንገዶች ነው። ወደዚህ አፕሊኬሽን ስንመጣ ደግሞ አሁንም ተመሳሳይ አላማው ይሄ፣ መንገዱ የተለያየ ቢሆንም አላማው ግን ተመሳሳይ ነው። ይህም አፕሊኬሽን ኮይን አለው፣ ግን ኦዲየንሱን ወደ አፕሊኬሽኑ ለማምጣት የተጠቀመበት መንገድ ምንድነው? ኔትወርክ ነው። አንደኛ ሰዎችን ኢንቫይት ስናደርግ የሚሰጠን አለ። ለምንድን? እነዛ ኢንቫይት ያደረግናቸው ሰዎች በኋላ ሰርተው ጌመር ሊሆኑ ይችላሉ፣ ኮይን ሴለር ጊፍተር ስለሚሆኑ ኮይኑን ያንቀሳቅሳል። ከነዛ ደግሞ ፐርሰንት የሚቆርጠው ስላለ አንደኛ በዚያ መልኩ ነው፣ ኢንቪቴሽን በማድረግ ኔትወርክ በመስራት ነው። ኤጀንት ሆነን ስንሰራ ሰዎችን እየመዘገብን እነዛን እያስረዳን እነዛ ሲሰሩ አፕሊኬሽኑ የሚያስብልን አለ። ይህን አይነት መንገድ ተጠቀመ ቲክቶክ መዝናኛን። ይሄ ደግሞ ሰዎችን እንድናስገባ በኢንቪቴሽን በኤጀንትነት በተለያየ መንገድ ጥቅም እንድናገኝ ያደርጋል። እሱም ያገኛል ማለት ነው ሰዎችን ስናስገባ። ስለዚህ ያ መንገድ ነው የተጠቀመው። ተመሳሳይ ነው አላማቸው እና ያ ኮይን አለ። ኮይን ሴለሮች አሁን እዚህ አፕሊኬሽን ላይ ያሉ አይደል? እንደ ዓለም ነው ማየት ያለባችሁ። አሁን አንዳንዴ ሰው በራሱ በሚሰጠው ታስክ ብቻ እንደ ኢትዮጵያ ይወስነዋል፣ እንደ ራሱ ማለት ነው። ይሄ አፕሊኬሽን ተጠቃሚ ያለው እንደ ዓለም ነው የምታዩት። እንደ ዓለም ጊፍት ይሰጣል። አሁን ከዓለም ጋር ስታነጻጽሩት አንድ ኮይን ሴለር በቢሊየን ኮይን ሊሸጥ ይችላል፣ እንደ ኢትዮጵያ ግን 100 ላይ ይሸጥ ይችላል ማለት ነው በወራት ውስጥ። ያንን ተጠቃሚ ስታዩ ውጮች ናቸው በደንብ የሚያስገኙት ገቢ። አንዳንዴ እኮ እንደውም ካያችሁ ኢትዮጵያ ታስክ የሚቀነስበት ሰዓት አለ። ለምን? አብዛኛው ኢትዮጵያውያን እንደ ሀገር ስናየው ከአፕሊኬሽኑ ነው ጥቅም ለማግኘት። በቃ አፕሊኬሽኑን ጠቅመን ሳይሆን እኛ ብቻ ከአፕሊኬሽኑ የሆነ ጥቅም ለማግኘት ብቻ ስለምንሞክር ታስክ ራሱ ጥቅም ካላስገኛችሁ ደግሞ እሱን ዝም ብሎ ታስክ በነፃ አይሰጥም። ይህን ታስክ ማይክ ላይ ምናምን ስንቀመጥ የሚሰጠው ነገር ለምንድን ነው? እናንተ ኢንቨስት እያደረገ ነው፣ ወደፊት በእናንተ ላይ ተስፋ እያደረገ ትሰራላችሁ፣ ሰርታችሁ ታስገኛላችሁ ከሚል አንጻር ነው የሚያገኘው። ምንም አይነት ጥቅም የለም። በተለይ ውጮች ጌም ይጫወታሉ፣ ኮይን በደንብ ነው የሚሸጡት፣ ጋምብል ምናምን ያደርጋሉ። እነሱ ናቸው ጥቅም የሚያስገኙት። ታስክም አንዳንዴ አሪፍ ይሆናል ማለት ነው እነሱ ላይ፣ አንዳንድ አፕሊኬሽኖች ላይ ያ ሀሳብ ስላለ ነው። ዋና አላማው ያ ነው። ጌም ስትጫወቱ ኮይን ትገዛላችሁ፣ ያ ኮይን ሴለር ኮይን ይሸጣል። ከዛ ይሄ ደግሞ ጊፍት ስትሰጡ ለራሳችሁም ሆነ ለሰው ስትሰጡ 30% ነው የሚቆርጥ። አስባችሁታል? ቲክቶክ ላይ ያለ ሰው መጥቶ እዚህ ላይ ጊፍት ቢሰጠው ምን ያክል ጥቅሞችን ማግኘት እንደሚችል። ይሄ 30%፣ ያኛው ደግሞ ከ60 ምናምን በላይ ፐርሰንት ነው የሚቆርጥ። ይሄ በጣም ቤስት ነው ብዬ አስባለሁ፣ በሚቆርጠው ነገር ማለት ነው። ያ ነው አላማው።
የተረዳችሁት ይመስለኛል። ያንን ስታደርጉ የሚሰጠው ታስክ እንግዲህ በነፃ ምናምን የምትሉት ወደፊት ሰርታችሁ ታስገኙኛላችሁ፣ የምታመጡትም ሰው ወደፊት ሰርቶ እኔን ጥቅም ያስገኘኛል ብሎ ስለሚያስብ ነው ማለት ነው። ይሄ ተመልሶላችኋል። ሁለተኛ ደግሞ አሁን ባለንበት ሁኔታ እኛ ምንድን ነው ማድረግ ያለብን ነገር፣ ከኛ የሚጠበቀው ምንድን ነው የሚለው በመጀመሪያ የሆነን ስራ ስንገባ ከገንዘቡ በፊት አንዳንዴ ዊዝድሮ ለመቼ ነው የማደርገው የሚል ሰው አለ። ግርም ነው የሚያደርገኝ እኔ የትኛው ስራ ላይ ነው አንዴ ገብተህ ዝም ብሎ በነፃ ተሰጥቶ ዊዝድሮ የምታደርግ? መጀመሪያ አፕሊኬሽኑን ተረዳው አይደል? አፕሊኬሽኑን እንዴት እንደምትሰራ ተረዳ። አፕሊኬሽኑን ቪዲዮዎችን እያየህ ዩቲዩብ ላይ ሰርች አድርግ። የውጮች የኢትዮጵያ ቪዲዮ አሉ። የፈለከውን ኤአይ ራሱ መጠየቅ ትችላለህ። ሱባ አፕሊኬሽን ምናምን ብላችሁ እስኪ ጠይቁ፣ ያስረዷቸዋል። ምን እውነተኛ ነው ምናምን የሚለውን ነገር ጠይቁ። ዊዝድሮ እየተደረገ የተሰሩ ቪዲዮዎች ዩቲዩብ ላይ ነፍ ቪዲዮዎች አሉ፣ ማየት ትችላላችሁ። መጀመሪያ አፕሊኬሽን እንደዛ እያደረጋችሁ ተረዱ፣ ጠይቁ፣ በየቤቱ ግቡ። ኢትዮጵያውያን አሉ፣ የተለያዩ ቋንቋ የምትችሉ ከፈለጋችሁ ከውጮች ጋር አውሩ፣ የበለጠ ኤክስፔሪንስ ታገኛላችሁ። እናንተ ፈጣን ከሆናችሁ ብዙም ጊዜ አይፈጅም፣ 3 ቀን ትረዱታላችሁ፣ እስከ ሳምንት ባለው ማለት ነው። መጀመሪያ መረዳት ነው አይደል? ከተረዳን በኋላ ገንዘብ የምንሰራባቸው መንገዶችን ለይተን እናውቃለን። እኛ እነዛ ላይ በኮንፊደንስ እንሰራለን፣ ሰዎችንም ማስረዳት እንችላለን ማለት ነው። ታስካችሁን እየሰራችሁ በዚያ ላይ ማለት ነው። አሁን ለምሳሌ አዳዲስ ልጆች ስትገቡ እስከ ሳምንት 5000 መስራት አለባችሁ። ያው ኮይን ገዝታችሁ ደግሞ አንዳንድ ሺዋን ያገኛችሁ እስከ ሳምንት 7000 ስለሚኖራችሁ ወደ 45000 44000 አካባቢ ዳይመንድ ትሰራላችሁ። ይሄ ታስክ ማለፍ የለበትም። 24 ሰዓት አላችሁ ታስካችሁን ለመስራት አይደል? ነፍ ነው። ስልካችሁን ሌሊት ያስቀመጣችሁ መተኛት ትችላላችሁ። ኦን አድርጋችሁ ብቻ ማይክ ላይ ይሁን 24 ሰዓት ስላላችሁ በየቀኑ 5000 ዳይመንዳችሁን እየሰራችሁ አፕሊኬሽኑን ቪዲዮዎችን በፓርት የተቀመጡትን እያያችሁ እየጠየቃችሁ አፕሊኬሽኑን በደንብ ተረዱት። አማኒ በደንብ ከተረዳችሁት አፕሊኬሽኑ ላይ በኮንፊደንስ ነው የምትሰሩት፣ ግልጽ ሆኖላችሁ ማለት ነው። ይህንን ከተረዳን እኛ ገንዘብ የምንሰራባቸው መንገዶች ምንድን ናቸው? ታስክ ነው ወይ የምትሉ ታስክ አይደለም ባይ ታስክ ሳይሆን እዚህ አፕሊኬሽን ላይ እንዳልኳችሁ ነው። አፕሊኬሽኑ እንድንረዳው ነው ማይክ ላይ ስንቀመጥ ታስኩን የሚሰጠን እንጂ የኛ ዋና ስራ ሰዎችን ኢንቫይት ስናደርግ ይሰጠናል። ወደፊት ተጨማሪ ታች ላይ ቪዲዮዎች አሉ። እንዲሁም ኤጀንቱን ስንሰራ፣ ጌም ጋምብል ስንጫወት፣ ኮይን ስንሸጥ እነሱ ቪዲዮዎች በደንብ ተሰርቶባቸዋል። ዲቴል ተመልከቷቸው። እዚህ ላይ ባስገቡ ብዙ ደቂቃ ስለሚሆነው ታች ላይ ያሉት ቪዲዮዎችን ተመልከቱ። በነዛ መንገዶች ስንሰራ ገቢ እናገኛለን ማለት ነው። እና እስከ ሳምንት 5000 ማይክ ላይ ስንቀመጥ 3 ሰዓት ከሰጠን ከሳምንት በኋላስ ምን ያክል ታስክ ይሰጠናል የሚለውን ነገር ደግሞ ልመልስላችሁ። በመጀመሪያ ታስክ ማለት በጣም እንደ ክፍያ ምናምን አድርጋችሁ አትዩት። ለምሳሌ አንድ ድርጅት ላይ በተመረቃችሁበት ስራ ሊሆን ይችላል። ልትሰሩ ስትሄዱ እስከ ሳምንት አቀባበል ቢደረግላችሁ፣ እንግዳ ናችሁ ተብሎ ምግብ ሊሰጣችሁ ይችላል። የተለያየ ነገር ቢቻላችሁ ያንን ብላችሁ አይደለም የምትሄዱት። ወራዊ ደሞዜ ምንድን ነው፣ ያንን ነገር እንዴት ስራ ያላሳድገው የሚለው ላይ ፎከስ የምታደርጉት። ተሰጠ አልተሰጠ ማተር አያደርግም እናንተ ጋር። እዚህም አፕሊኬሽን ላይ ታስክ ይህን ጎደለብኝ፣ ይህን ሰጠኝ፣ ይሄ ቀረ የምትሉ ከሆነ ያንን ቲፑን እያላችሁ አቀባበል ሲደረግ የሚሰጣችሁን ነገር ነው። ወራዊ ደሞዙ ትታችሁታል። ያ ማለት በኢንቪቴሽን በኤጀንትነት ጌመር ኮንሰለር ሆናችሁ የምትሰሩትን ትታችሁታል ማለት ነው። ያ ደግሞ በጣም ትልቅ ስህተት ይሆናል። ታስካችሁን አትስሩ ማለት አይደለም። ታስካችሁን እየሰራችሁ አፕሊኬሽኑን ተረዱት። በደንብ ገንዘብ የምታገኙበት ቋሚ የሆነ ገንዘብ የምታገኙበት ላይ ነው ፎከስ አድርጋችሁ መስራት ያለባችሁ። ከሳምንት በኋላ 5000 ከሰጣችሁ ከሳምንት በኋላ ማይክ ላይ ስትቀመጡ 2 ሰዓት ነው የምትቀመጡት። እሱን ታስኩ እናየዋለን። አሁን ለምሳሌ አንድ ሮም ላይ እንግባና እንየው። ለምሳሌ እኔ ያው አካውንት ያለፈው ስለሆነ ታስክ የምትለዋን ነካለሁኝ። እዚህ ጋር ያለችውን ታስክ የምትለዋን ነክቼ ከገባው በኋላ እስከ ሳምንት ያለው 2000 3000 ነው የሚኖር። ከሳምንት በኋላ 550 ነው የሚሰጣችሁ። ይቺን ተመልከቷት። እዚህ ላይ ምንጊዜም የሆነ ነገር ላይ ገብታችሁ ሰፋ ያለ ነገር ለመመልከት ይቺ ሩል የምትለዋን ትነካላችሁ። ሩሏን ስትነኩ እዚህ ጋር ያሳያችኋል። አንድ ሰው ይላል እንደምታዩት ከሳምንት በኋላ 2 ሰዓት ማይክ ላይ ሲቀመጥ ምንም ሌቭል የማይጠይቀው ኤል ሌቭል ኬ አለ እስከ ኤስ ድረስ አለ። እዚህ ጋር እንደምትመለከቱት ኤል ሌቭል ላይ ምንም አይጠይቀውም፣ ዜሮ ምንም ጊፍት አይጠይቀውም። ማይክ ላይ 2 ሰዓት ይቀመጣል። ከዛ አፕሊኬሽኑ ቀኑ ሲቀየር አሁን ዛሬ አርብ ነው አይደል ብዬ እናስብ። ከዛ ዛሬ 2 ሰዓት ማይክ ላይ ይቀመጣል። ሳምንት ያለፈኝ ከሆነ ራሴ ሲሞላ 2 ሰዓቱ ጨርሻለሁ። ማታ ከ1 ሰዓት በኋላ ቅዳሜ ሲገባ 550 ዝም ብሎ ዳይመንድ ላይ ይጨምርልኛል። ሪሲቭ ማለት የለም እስከ 7 ቀን ነው ሪሲቭ የምትሉ። ከሳምንት በኋላ ዝም ብላችሁ ማይክ ላይ መቀመጥ ነው ስቲል ሊዳችሁን ባደገ ቁጥር። ከዛ ደግሞ በሳምንት ውስጥ ኬ ሌቭል ስትደርሱ፣ ኬ ሌቭል ማለት ምንድነው? ኮይን ስትቀያየሩ። አሁን ለምሳሌ እኔ ዛሬ ጌም ዊን አደረኩና 50000 ኮይን ለራሴ ጊፍት ብሰጥ 35000 ሆኖ ይገባል። ዛሬ 25000 የምትለዋን ኬ ሌቭልን ደርሻለሁ። 1200 እስከ ሳምንት ይሰጠኛል።
ያድግልኛል ማለት ነው። ዛሬ አሁን 35,000 ስላደረግኩኝ 25,000 የምትለዋን ደርሻለሁ። ሌቭል ኬ ሌቭል ላይ ነው ያለሁት። ለ50,000 ትንሽ ይቀረኛል። 50,000 ከደረስኩ ደግሞ እስከ ሳምንት 2400 ማይክ ላይ 2 ሰዓት ስቀመጥ ራሱ ይሰጠኛል። አንድ ሰዓት ቀኑ ሲቀየር ይሰጠኛል። እና ይህንን ደግሞ ለማሳደግ ይህንን ብላችሁ ሳይሆን ጌሞችን ምናምን ስትጫወቱ የሚሰጣችሁ ቦነስ ነው። ሳፖርት ለማድረግ ነው። ጌሞችን ጊፍት ስትቀይሩ እየተንቀሳቀሳችሁ ስለሆነ ጊፍት ስለተቀየራችሁ ለሳምንት ይችን ያክል ልስጣችሁ ነው። 300,000 አሁን ለምሳሌ ከፍተኛው የኤስ ሌቭሉ 100 ሚሊዮን ዛሬ ዳይመንድ ሪሲቭ ብታደርጉ በጊፍት መልኩ 640,000 2 ሰዓት ስትቀመጡ ይሰጣችኋል። እስከ 7 ቀን 640,000 ታገኛላችሁ። ይህንን እንግዲህ የሚሰጣችሁን ነገር እያንዳንዱን ቴብሉን መመልከት ትችላላችሁ። በሌቭሉ ኤክስቼንጅ ስታደርጉ ማለት ነው። ለምሳሌ እናንተ 7 ቀን ሲሆናችሁ ኤክስቼንጅ ታደርጋላችሁ አይደል? የት ሌቭል ላይ ነው የምትደርሱ? 50,000 የሚላክላችሁ ነገር ስለሚሆን 50,000 ይኖራል ማለት ነው። ግልጽ ነው አይደል? 50,000 ስለምትደርሱ ከ7 ቀን በኋላ ኤክስቼንጅ ካደረጋችሁ 2400 እስከ 7 ቀን ይሰጣችኋል። ከዛ በኋላ ወደ 500 ነው የሚወርድ። 500 ምንም አይጠይቅም፣ ነፃ ነው። ማንኛውም ሰው ይሰጠዋል ኤክስቼንጅ ባያደርግ። እናንተ ስትቀያየሩ ያድጋል ለማለት ነው። ይህን ይመስላል። ይህን ማሳደግ ትችላላችሁ። ጌመሮች በተለይ ይጠቅማቸዋል። ሳፖርት ለማድረግ ነው። አፕሊኬሽኑ እየተንቀሳቀሳችሁ ሲሆን ያቺ ነገር ሳፖርት ለማድረግ ነው። እዚህ ጋር እንደምትመለከቱት ግልጽ ለማድረግ ያክል አሁን ለምሳሌ 120 ፐር 120 ሚኒትስ ይላል። ዛሬ እኔ አልተቀመጥኩም፣ ያው ምንም ፎከስ ማድረግ ስለማልፈልግ ነው ታስኮች ላይ እና ስሩ ግን በጣም ፎከስ አታርጉበት። 120 ደቂቃ ከተቀመጥኩኝ 550 ይሰጠኛል። ግን ቀጣይ ኬሌብል ነበር አይደል ያልኩት በሰዓት 620 ያ ማለት 1200 አይደል ያልኳችሁ። ቀጣይ ስቲል ኒድህ ይሄን ያክል ያደርጋል። 25000 ኮይን 25000 ዳይመንድ ሪሲቭ ካደረክ እኔ ትናንትና አሁን ጌም ተጫውቼ ወደ 14000 ዳይመንድ እንትን ብያለሁ። እዚህ ጋር እንደምትመለከቱት ይታያችኋል። እዚህ ጋር ከ25000 14000 ደርሻለሁ። አሁን በሳምንት ውስጥ ነው ይሄ የሚቆጠር። በሳምንት ውስጥ አሁን ዛሬ 14000 አደረኩ አይደል? ሳምንት ሳያልፍ በሳምንት ውስጥ 25000 ሪሲቭ ካደረኩ ዛሬም ሊሞላ ይችላል፣ ግን በሳምንት ውስጥ ነው እንትኑ ማለት ክልሉ። ከሳምንት ካለፈ እንደገና ነው የሚጀምር። በዛ ውስጥ 25000 ባደርግ 1200 እሰጥሃለሁ ነው 2 ሰዓት ማይክ ላይ ስትቀመጥ። ይሄንን ማሳደግ ትችላላችሁ። ስቲል ኒድ ብሎ እዚህ ጋር ያሳያችኋል እንደምታዩት። ስቲል ኒድ እና 10463 ይቀራል ነው ለ1200 ታስክ ለመሰጠት። በዚህ መልኩ ይሰጣችኋል። ታስክ ላይ በጣም ፎከስ አታድርጉ። ራሳችሁ ስትንቀሳቀሱ ዝም ብሎ ተጨማሪ የሚመጣ እንደ ቦነስ ነገር እዩት። ዋና ስራ ላይ መስራት ስላለባችሁ ይሄን ይመስላል። እና ኤክስቼንጅ ወደሚለው እንሄዳለን። ሶስተኛ ነው አራተኛው ወደ ኤክስቼንጅ እንሄዳለን። ኤክስቼንጅ ምንድን ነው? ከ7 ቀን በኋላ የሚለው ነገር እንሄዳለን። ኤክስቼንጅ ዋናው ሀሳቡ ቀለል አድርጌ ላስረዳችሁ። ኤጀንት ትሆናላችሁ እናንተ። አሁን በደንብ ከተረዳችሁት በኋላ አንደኛ ኢንቫይት ማድረግ ትችላላችሁ። አሁንም ኤጀንትን ብትሆኑ ለውጥ የለውም። ልክ አሁን ለምሳሌ ቲክቶክን የማይጠቀም ሰው ሊንኩን መላክ ይችላል አይደል? ቲክቶክ እንዲያወርደው ጥቅም ግን የሚሰጠኝ የለም። እዚህ ጋር አፕሊኬሽን ላይ ደግሞ ጥቅም ይሰጣል። ኤጀንት ብትሆን ባትሆንም ኢንቫይት ማድረግ ትችላላችሁ። ያ ሰው ግን ሌላ ቦታ ሄዶ እንዳይመዘግብባችሁ እናንተ ኤጀንት ላይ እስከዛ ይቆይ። እናንተ ኤጀንት እስከምትሆኑ ምንም የሚቀርባችሁ ሪዋርድ የለም እሱ ላይ ስለተመዘገበ። ምክንያቱም ያ ሰው በኤጀንትነት ገቢ ለማግኘት በደንብ ወደፊት ተረድቶ ተንቀሳቅሶ ስለሆነ እናንተ ተመዘገባችሁበት ኤጀንት ላይ አስመዝግቡት። ኢንቫይት የምታደርጉት ሰው ኢንቪቴሽን እናንተ ታገኛላችሁ። የሚቀር ግን ሪዋርድ አይኖርም ማለት ነውና ዋና ሀሳቡ ኤጀንት ስትሆኑ ልጆችን ነው ቲም ነው ቢውልድ የምታደርጉት። 10 ልጆችን ብትመዘግቡ በስራችሁ ሆስቶችን እነዛ ደግሞ 10 እያሉ ያ ቲም ሲንቀሳቀስ አፕሊኬሽኑ እናንተ ስለሆናችሁ ጥቅም እንዲያገኝ ያደርጋችሁት እነዛ ልጆችን አስረድታችሁ አፕሊኬሽኑ ያስብላችኋል። ባጭሩ ተወካይ ሆናችሁ እንደ መምህር ሆናችሁ ማለት ነው። ያንን ነገር እንቅስቃሴ ለመኖር ደግሞ አንድ ሰው የሚጠቀመው መንገድ አንደኛ ኮይን ሲኖር ነው አይደል? ኮይን ጊፍት ሲሰጥ አፕሊኬሽኑ ጥቅም ያገኛል 30%። ስለዚህ ያ ሰው እየተንቀሳቀሰ ነው። ያ ነው አንደኛው መንገድ። ስለዚህ ሁሉም ደግሞ ጌመር ሊሆን አይችልም እና እስከ ሳምንት ምን የሚል ሀሳብ አለ። ማንኛውም ሰው ኢንቨስት ሳያደርግ በሚያገኘው ታስክ ብቻ እስከ ሳምንት ያገኛል። ታስክ 37,000 እና ከዛ በላይ ሲሆን ነው ኤክስቼንጅ ማድረግ የሚችል አንድ ሰው። ታስኩ ካለፈው ያው ኤጀንት መሆን ነው ወይ እሞላለሁ ካለ መሙላት ይችላል። ኤክስቼንጅ ያደርጋል ማለት ነው። እና አንደኛ ኤክስቼንጅ ባታደርጉትም 37,000 ምናምን የሞላችሁ ኤክስቼንጅ ባታደርጉትም ያንን ነገር ለመሙላት ከሳምንት በኋላ 550 ስለሆነ የምታገኙት ጥቅም በጣም እንትን ነው። ምክንያቱም ይህ ታስክ ማለት እንደ ቦነስ ስለሆነ ባታደርጉትም እናንተ የተለየ ጥቅም የምታገኙት ነገር የለም። ግን ብታደርጉ እናንተ እየተንቀሳቀሳችሁ መሆኑን አፕሊኬሽን ያውቃል። የኤጀንት ስራም እንደዛ ነው የሚሆነው። አሁን እናንተ ኤጀንት ስትሆኑ ወደፊት ልጆቻችሁን ስታቀያይሩ እነዛ ሲያቀያይሩ ቲሙ ቢልዱ እየሆነ ይሄዳል። ኤጀንትነት ሌብላችሁም እንቅስቃሴውም ገቢም እያገኛችሁ ትሄዳላችሁ። ያ ነው ዋናው ሀሳቡ። ይሄ ቀለል ያለ ነገር ነው ብዬ አስባለሁ ማለት ነው። እና በፋሚሊ ውስጥ እንቅስቃሴ እንዲኖር ነው። ኤክስቼንጅ ባይደራረግስ? አንድ ሰው ኤክስቼንጅ ባይደረግ ምን ይፈጠራል? በቃ ምንም እንቅስቃሴ አይፈጠርም። ያ ሰው አሁን እናንተ 10 ልጆችን አስገባችሁ ኤክስቼንጅ ካላደረጉ
ገና ወደፊት እነሱ ኮይን ገዝተው ጌም ተጫውተው እንግዲህ አስቡት ኤጀንት ሆናችሁ ወደ 4% 8% ለማድረግ ብዙ በሚሊዮን ነው ትራንዛክሽን በወር የሚጠይቃችሁ። ሰው ያን ነገር ለማሳደግ ገና እነሱን ጌመር ሆነው ወደፊት ጌም ደግሞ ሁሉም ተጫዋች መሆን የለበትም ኢንቨስት ማድረግ ስለሌለበት ማለት ነው። ሁሉም የሚፈልግ ነው መሆን ያለበት። ሰው ያ እንዳይሆን ኢንቨስት ሳያደርግ በሚሰራው ዳይሊ ታስክ ሁሎችም ልጆቻችሁ ሳምንት ሲሞላ ኤክስቼንጅ ትደራረጋላችሁ ማለት 37 ሺህ እና ከዛ በላይ የሆነ ይሄ ነው ዋናው ሀሳቡ። የበለጠ ደግሞ ትጠይቁኛላችሁ። የመጨረሻውና አራተኛው ሲኦ ፋውንደር የሚለውን ነገር እንመለከታለን። እንግዲህ ሲኦ ፋውንደርን ስንመለከት ዋናው ሀሳቡ ሲኦ ፋውንደር ማለት ምን ማለት ነው? ወደ ፕሮፋይላችሁ ትሄዳላችሁ። ምንጊዜም ወደ ፕሮፋይላችሁ ስትሄዱ እነዚህ 3 አይከኖች አሉ አይደል? እዚህ ጋር ትሄዱና እቺ የፕሮፋይል ምልክት ትነካላችሁ። እሷን ከነካችሁ በኋላ ሲኦ ፋውንደር የሚል ምርጫ አለላችሁ አይደል? እዚህ ላይ አጨብጭበናል ብሏል። ሲኦ ፋውንደር የምትላለች እናንተ ጋር። ሲኦ ፋውንደር አላማውን ልንገራችሁ። እናንተ ሰዎችን ኢንቫይት ታደርጋላችሁ። አሁን የማንኛውንም አፕሊኬሽን ሊንክ መላክ ትችላላችሁ፣ ጥቅም አታገኙም እንጂ የቲክቶክ ምናምን ሊንክ መላክ ነው በቃ ኢንቪቴሽን ማለት። ኢንቫይት ያደረጋችሁ ሰው ቬሪፋይ ሲያደርግ ብቻ 1000 ዳይመንድ ይሰጣችኋል በአንድ ሰው። ከ10 ሰው በላይ ኢንቫይት ካደረጋችሁ ደግሞ በአንድ ሰው 1500 ይሰጣችኋል። ከ16 ሰው በላይ ካደረጋችሁ በአንድ ሰው 2000 ይሰጣችኋል። ዛሬ 10 ሰው ኢንቫይት ብታደርጉ እነዛ ቬሪፋይ ስላደረጉ 10,000 ዳይመንድ ይሰጣችኋል። ያን ደግሞ ወደ ፈለጋችሁ ማንቀሳቀስ ትችላላችሁ። ሲኦ ፋውንደር እንዴት ነው የምትሆኑ? በመጀመሪያ ሲኦ ፋውንደር የምትለዋን ትነካላችሁ። እሷን ከነካችሁ በኋላ ታች ላይ እንደምታዩት ዊዝድሮ ፈርስት 0.4 የምትላለች እሷን ትነካላችሁ። እሷን ከነካችሁ በኋላ እዚህ ላይ እንደምታዩት ሴሌክት አድሚን የሚል አለ አይደል? ሴሌክት አድሚን የሚለውን ቀስቷን ስትነኩ ያስመርጣችኋል የአድሚን አይነቶችን። ቶሚ የሚለውን ምረጡ። እሱን ከመረጣችሁ በኋላ ታች ላይ ኮንታክት የሚል አለ። ከሱ ላይ የፈለጋችሁት ዋትስአፕም ሆነ ቴሌግራም አንዱ መርጣችሁ ስልክ ቁጥራችሁን አስገቡ የምትፈልጉትን። ካስገባችሁ በኋላ ታች ላይ ምን የሚል አለ? ሰሚት የሚል አለ። ሰሚት የሚለውን ትነኩና ያው ጆይን ቴሌግራም ማለት ሲኦ ፋውንደር ስለተለያዩ አፕዴቶች ምናምን ራንክ ከያዙ በሳምንት ሰዎችን በመጋበዝ የነዛ የተለያዩ አዳዲስ መንገዶች ሲኦ ፋውንደር ግሩፕ ስላለ እዚያ ላይ ጆይን አድርጋችሁ ይሄን ነክታችሁ ትመለሳላችሁ። እዚያ ጋር ጆይን አድርጋችሁ ከተመለሳችሁ በኋላ እዚህ ጋር እንደምትመለከቱት ሲኦ ፋውንደር የሚል ታግ ይኖራችኋል። አሁን እኔ ሲኦ ፋውንደር ነኝ ማለት ነው። ላሳያችሁ እስኪ የሲኦ ፋውንደር ፊቸር ምን እንደሚመስል ይችን ነካለን። ሲኦ ፋውንደር የምትለዋል እሷን ከነካን በኋላ እታች ላይ በደንብ ያሳያችኋል ያለውን ነገር። ለምሳሌ ኢንቫይት ስታደርጉ እዚህ ጋር ያለችውን ኢንቫይት ነው የምትለዋን ነክታችሁ ኮፒ ያደርግላችኋል ሊንኩን። አሁን ለምሳሌ እንካ ሶፊ ይመጣል እንደምታዩት ከታች ኮፒ ይላል አይደል? ኮፒ ይላል ሊንኩ ኮፒ ይላል። የምትፈልጉበት ዋትስአፕ ሆነ ቴሌግራም ላይ ትሄዱና ሜሴጅ መጻፊያው ቦታ ላይ ጫና አድርጋችሁ ትይዙና ፔስት ታደርጉታላችሁ። ከዛ የምትፈልጉት ሰው ትልካላችሁ ማለት ነው። ያችን ደግሞ ኮፒ እያደረጋችሁ መላክ ትችላላችሁ እዚህ መግባት ሳይጠበቅባችሁ። ስለዚህ የመጀመሪያው ቶታል ዊዝድሮ የሚለውን እዚህ ጋር ያሳያችኋል። እስካሁን ዊዝድሮ ያደረጋችሁትን ያሳያል ሲኦ ፋውንደር ከተመዘገባችሁ ማለት ነው። ከዛ በተጨማሪ እዚህ ደግሞ ባላንሳችሁን ያሳያል። $5.3 አለ አሁን እኔ ጋር ዊዝድሮ ማድረግ እችላለሁ። ከፈለኩኝ ወደ ኮይን መቀየር እችላለሁ እና ወደ ዳይመንድም መቀየር እችላለሁ ማለት ሲኦ ፋውንደር ላይ ያለው ፊቸር ቤስት ነው። እዚህ አፕሊኬሽን ላይ ብቻ ነው እንደዚህ አይነት ነገሮች አሉ። ዲቴይሉን ለመመልከት ደግሞ ዛሬ ኢንቫይት ያደረጋችሁትን ሰው እዚህ ያሳያችኋል። እንደምታዩት ቱዳይ አሁን ዛሬ እኔ ኢንቫይት አደረኩኝ ቪዲዮ ስሰራ ነው የዋልኩት። እዚህ ላይ ደግሞ ቱዳይ ሪዋርዳችሁን የሰጣችሁን ሪዋርድ እና መንዝሊ ኢንቫይት ያደረጋችሁትን ሰው እዚህ ያሳያችኋል ማለት ነው። ወሩ ባለበት በወር ውስጥ ባለው 0.1 0.15 እና 0.2 የሚላለ ይህ የሚያሳያችሁ የመጀመሪያ 0.1 ማለት 1000 ዳይመንድ ይሰጣችኋል ምንም ሳይጠይቃችሁ። ከ10 ሰው በላይ ኢንቫይት ስታደርጉ ደግሞ በአንድ ሰው 1500 ማለት 0.15 ማለት ነው። 0.2 ማለት ደግሞ 2000 ዳይመንድ ይሰጣችኋል ከ16 ሰው በላይ ኢንቫይት ስታደርጉ። ያ ሰው ደግሞ ቬሪፋይ ሲያደርግ ብቻ ነው እንግዲህ ይሄን የሚሰጣችሁ። ከዛ ደግሞ ምን ሲያደርግ ፈርስት ቶፕ አፕ ማለት ኮይን ሲገዛ ደግሞ በአንድ ሰው 2000 ኮይን ይሰጣችኋል ኢንቫይት ያደርጋችሁ ሰው። ከዛ ከ10 ሰው በላይ ኢንቫይት ስታደርጉ ደግሞ 2500 ይሰጣችኋል በአንድ ሰው ያ ሰው ኮይን ሲገዛ ነው ያልኩት። ከዛ 3000 ይሰጣችኋል ከ16 ሰው በላይ ኢንቫይት ስታደርጉ። ከዛስ በተጨማሪ ሶስተኛ ደግሞ ምንድነው ጌም ሲጫወት ያ ኢንቫይት ያደርጋችሁ ሰው የመጀመሪያ ጊዜ ጌሙ ሲጫወት ምን ይሰጣችኋል? እናንተ 2000 ይሰጣችኋል። በተመሳሳይ እዚህ ጋር ከ10 ሰው እና ከ16 ሰው በላይ ስታደርጉ ያሳያችኋል። ስለዚህ ኢንቫይት ያደርጋችሁ ሰው ቬሪፋይ ሲያደርግ ኮይን ሲገዛና ጌም ሲጫወት እናንተ ወደ አፕሊኬሽኑ ስላስገባችሁት የአፕሊኬሽኑ ያስብላችኋል ወደዚህ እንዲጠቀም ያደርጋችሁት እናንተ ስለሆናችሁ የሚለው ነው። እዚህ ጋር ዊዝድሮ የምትሏን ስንነካ ዲቴይሉ ላሳያችሁ። ዊዝድሮ የምትሏን ከነካን በኋላ እዚህ ጋር በደንብ ተመልከቱ። ዊዝድሮ የምትሏን ስንነካ አሁን እንግዲህ ወደ ኮይን መቀየር ተፈለጋችሁ ባላችሁ ባላንስ ማለት ነው እቺን ሪደም ኮይን ላይ ታደርጋላችሁ። ወደ ዳይመንዳችሁ መጨመር ከፈለጋችሁ ሪደም ዳይመንድ እና ዊዝድሮ ማድረግ ከፈለጋችሁ ደግሞ ዊዝድሮ። ሪደም ኮይን ከሆነ ለምሳሌ እቺ ታያለች 0 የምትለዋ ላይ ባላንሳችሁን እዚህ ያሳያችኋል። እስከ 5 ጊዜ ዊዝድሮ 0.1 ይፈቀድላችኋል። 1000 ዳይመንድ ዊዝድሮም ወደ ኮይን ወደ ዳይመንድ ማውጣት ትችላላችሁ እስከ 5 ጊዜ ድረስ ሲኦ ፋውንደር ከሆናችሁ። ከዛ በኋላ ግን $1 ነው የምትዋጡ የሚል አለ። ጽሁፉን ተመልከቱት። እቺን 0 ነካና ለምሳሌ አንድ ባደርግ $1 ከታች 10 ብሎ ይጽፍልኛል። እታች ላይ ሪደም ኮይንስ የምትላለች አይደል? ይችን ስነካት ቀጥታ ወደ ኮይን ይጨመራል ማለት ነው።
ወደ ኮይኒ። ሶ ለምሳሌ እስኪ እንቀይር ሪደም እንበል እስኪ ሪደም እንበልና 10,000 ኮይን እንቀይር። ቀይራል እያለኝ ነው። ወደ ፕሮፋይል እንሂድ። ሶ አይው እንደምታዩት 10,000 ኮይን ቀይሬያለሁ። ሶ ለጌም ምናምን መጫወቻ ትሆነኛለች ላሳያችሁ ብዬ ነው። ወደ ሲኦ ፋውንደር እንመለስና ዊዝድሮ የምትለዋን እንነካለን። ዊዝድሮ የምትለዋን ስንነካ እዚህ ጋር ደግሞ ወደ ዳይመንድ መቀየር ከፈለኩኝ ወደ ዳይመንድ አሁን ለምሳሌ የምፈልገውን መጠን እንዳልኳችሁ መቀየር እችላለሁ። እቺ ሪደም ዳይመንድ የምትለዋን እነካለሁ። ሶ የምፈልገውን መጠን አሁን ለምሳሌ 1,000 ከሆነ እስከ 5 ጊዜ ይፈቀድላችኋል አዳዲሶች እስከ 5 ጊዜ አንድ ሺህ ማለት ነው። ከዛ በኋላ $1 ነው ወይም 10,000 ሶችን ዜሮ ነካና የምፈልገውን መጠን እጽፋለሁ። ከዛ ታች ላይ ያለችውን ሪደም ዳይመንድ ሳደርገው ወደ ዳይመንዴ ነው የሚጨመር። ያ ማለት ደግሞ አሁን ለምሳሌ እኔ ጋር እዚህ ጋር ምን አለ ወደ ዳይመንዴ ባሳያችሁ 124,000 ዳይመንድ አለ አይደል? ሶ ይሄንን ዳይመንድ ስንት ይጎለዋል? ለ200 ሺህ ማለት ነው። ለ200 ሺህ የቀረውን ከዚህ ሲኦ ፋውንደር ላይ ካለኝ ወደ ዳይመንዴ መጨመር እችላለሁኝ ማለት ነው። ከዛ ውጭ ካልፈለኩኝ ደግሞ ከሁለቶች ዊዝድሮ ማድረግ ቀጥታ እዚህ ያለውን ዊዝድሮ ማድረግ ከፈለኩኝ ዊዝድሮ የምትለዋን እንካ። ከዛ ይቺ ከላይ ያለችውን ዊዝድሮ የምትለዋን እንነካለን። እዚህ ጋር እንደምትመለከቱት ዊዝድሮ የምትለዋን ከነካችሁ በኋላ እዚህ ላይ ታስገባላችሁ ማለት ነው። መጠኑ አለ የምትዋጡት። ከዛ ውጭ ደግሞ እዚህ ጋር እንትን ያሳያችኋል። በቴሌ ብር ነው በሲቢኢ ነው በባይናንስ የሚለው ነገር ቀስቷ ነክታችሁ መርጣችሁ የምትፈልጉትን እንግዲህ የሲቢኢ ከሆነም የቴሌ ብርን አስገብታችሁ ዊዝድሮ ስትሉት ቀጥታ ወደ አካውንታችሁ ይገባል ማለት ነው። ሲኦ ፋውንደር ይህንን ይመስላል። እንግዲህ ተረታችሁታል ብዬ አስባለሁኝ። የተለየ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ለሁላችሁም መልካም ጊዜ ይሆንላችሁ። ተጨማሪ ቪዲዮዎችን በደንብ ተመልከቱ። ባባይ